እስቲ ሁለቱንም ጎሎች በደንብ ክሎዝሊ እንመልከታቸው። እንደምታዩት በተመሳሳይ አቅጣጫ ነው የሚጀምሩት። ማለትም ባየር ሙኒኮች በደንብ አግሬሲቭሊ ማድሪድን ፕሬስ አድርገው ወደ ዋይድ ወይም ወደ ጠርዙ ኤሪያዎች አስወጥቷቸዋል። ታዲያ ሁለት ጎሎች ከተቆጠሩ አክሲደንታል እንደሆነ ወይም በአጋጣሚ የመጣ እንዳልሆነ እንረዳለን። ስለዚህ እሱን በደንብ እንተነተነዋለን። እናንተ ግን ይህ ፋሲካ ሳይደርስ 1000 ሰብስክራይበር ለመድረስ እየጣርኩ ስለሆነ በቻላችሁት አቅም ሰብስክራይብ እያረጋችሁ እንዲሁም ለወዳጅ ዘመዶቻችሁ ሼር እያረጋችሁ እንድታግዙኝ በታላቅ አክብሮት ጠይቃለሁ። ወደ ቪዲዮ በመሆኑ በሪያል ማድሪድ እና በባየር ሙኒክ ሌቭል ያሉ ጌሞችን ብሬክዳውን ለማድረግ ስንሞክር እንደዚህ አይነት ሞመንቶችን ይዤ ብቻ መተንተን ተገቢ ነው ብዬ አላምንም። ምክንያቱም ከዛ ውጪ ብዙ የስትራክቸር ነገሮች አሉ፣ የኮንትሮል እና አንደኛው ቲም ሌላኛውን ቲም እንዴት ሊያጋልጥ እንደሚሞክር ማየት አለብን ብዬ አስባለሁ። ታዲያ በዚህ ጌም አንዱ አሸናፊ ሆኖ ቢወጣም ነገር ግን ሁለቱም ቲም የየራሳቸው ክሊር የሆነ አቅጣጫ ፓተርንና ስትራቴጂ ነበራቸው። ሪያል ማድሪድ ከኋላ መስርቶ ሲወጡ 4 ተጫዋቾችን ያካተተ ማለትም ግብ ጠባቂውን፣ 2 ሴንተር ባኮች እንዲሁም ፉል ባኮችን የያዘ ባክ ላይን ነበራቸው። እንደምታዩት ኤጌንስት የባየር ሙኒክ ፍሮንት ላይን ጋር ስቴቢሊቲ ይሰጣቸዋል። ከዛም በኋላ ላይ የቁጥር አድቫንቴጅ ይጨምርላቸዋል እና ባየር ሙኒኮች ይህን አፕሮች ያደረጉበት መንገድ በጣም ግሩምና ኢንተለጀንት ነበር። እንደምታዩት የባየርን ፍሮንት ላይን የማድሪድን ተከላካዮች አክቲቭሊና አግሬሲቭሊ ኢንጌጅ እያደረገ አይደለም። ከዛ ይልቅ የመረጡት አፕሮች ምንድነው? ቀስ ብሎ ከነሱ ጋር ኢንጌጅ እያደረጉ ከዛ ባሻገር ደግሞ ከኋላ ያሉትን ተጫዋቾች እንዲሁም ፓሲንግ ሌኖችን ማድሪዶች ወደ መሃል የሚሸጋገሩበትን መዝጋት ነበር የተያያዙት። እንደዚህ ሲሆን ደግሞ ሪያል ማድሪዶች ወደዱም ጠሉም ወደሚገመቱ አቅጣጫዎች ወደ ዋይድ ኤሪያዎች እንዲጫወቱ ያስገድዳቸዋል። ከፍሮንት ላይኑ ባሻገር ደግሞ ከኋላ ያሉትም በጣም ወሳኝ ናቸው። እነዚህ ምናልባት ሚድፊልደሮቹ የማድሪድ ሚድፊልደሮች ከተከላካዮቹ ኳስ ሪሲቭ ካደረጉ በቀጥታ ኢንጌጅ እንዲያደርጓቸው እንዲሁም ትራክ አድርጓቸው ዞሮ አንዳች ነገር እንዳይፈጥሩ ያረጋሉ ማለት ነው። የታክቲክ ጦርነቱ እዚህ ጋር አላበቃም። አርቤላዋ ይሄ እንደሚመጣ ስለታወቁ ምንድነው ያደረገው? ቪኒሲየስ እና ቫልቬርዴን በተቃራኒ አቅጣጫ አስቀምጧቸው ጨዋታውን ስትሬች እንዲያደርጉት ለማድረግ ጥሯል። በዚህም ይሄ ባየር ሙኒክ ሼፕ ሆሪዞንታሊ በደንብ ስትሬች እና ስፔሶች እንዲፈጠሩ ያደርጋል። እዛም ነው በዚህ ስፔሶች ላይ መባፔ ድሮፕ እያደረገ የሚጣሉ ረጃጅም ኳሶችን ለማግኘት ይሞክራል። ኦር የማድሪድ ፕሮግሬሽን የሚወጣው በቪኒሲየስ ኦር በቫልቬርዴ በኩል ነበር። በእኔ እምነት እንደዚህ አይነት ፕሮግሬሽኖች ምንድነው የሚያደርጉት? ዳይሬክት እንድትሆን ያደርጓል። ነገር ግን ኮንትሮል አይኖርም። ከዛ ይልቅ ማድሪዶች ሚድል ሰርዱ ላይ የተሻለ ኮንትሮል እና ፍሉዲቲ ነበራቸው ብዬ አምናለሁ። ያው እንደተለመደው ሚድል ሰርዱ ላይም የነበራቸው ቅርጽ 4-4-2 ሲሆን ነገር ግን የተለያዩ ፖዚሽናል ሮቴሽኖች ነበሩ። የሚጠቀሰው ደግሞ በዚህ ቅርጽ ዋይድ ሚድፊልደር የነበረው ማለትም በ4-4-2 ጥገኛው ሚድፊልደር የነበረው ወደ ተለያዩ ፖዚሽኖች ከግራም ከቀኝም ፍሎት እያደረገ ወደ መሃሉ ኢንቨርት ያደርግ ነበር። በዚህም እንደምታዩት ማድሪዶች አልፎ አልፎ ሴንትራል ዞኖች ላይ የቁጥር ብልጫ ይሰጣቸው ነበር። በዚህ ሰዓት የእሱን ቦታ ትሬንት አሌክሳንደር አርኖልድ ገፍቶ ይይዟል። የትሬንት አሌክሳንደርን ቦታ ደግሞ ፒታርቺ ይዟል። ባየርኖች እንደዚህ አይነት ኦኬዥኖችን በምን አይነት አፕሮች ነው የፈቱት ካላችሁኝ በጣም ናሮና ኮምፓክት የሆነ 4-4-2 ቅርጽ ነው ያዙ። በዚህም ሳቢያ ማድሪዶች አሁንም ጥግ ላይ መጫወት ተገደዱ። ይሄ ደግሞ የባየርን ፍላጎት ባየር ሙኒኮች ኳስ መስርቶ ሲወጡ ብዙ ጊዜ እንደምሰሙት በጣም ፍሉይድ ነበሩ ምሽቱን። ታዲያ በምሽቱ የተጠቀሙት ቅርጽ ያው እንደተለመደው 3 ማን ስትራክቸር ሲሆን 2 ሴንተር ባኮች ለጥጦ ሲጫወቱ ጆሹዋ ኪሚች በመሃላቸው ድሮፕ እያደረገ ጨዋታውን ያቀጣጥላል ወይም ኦርኬስትሬት ያደርጋል። ግን ያው ሪል ኮምፕሌክሲቲ ወይም የሚወሳሰበው ነገር ያለው ከፊት ነው። እንደምታውቁት የሱ አጣማሪ ፓቭሎቪች ወደ ሌፍት ባክ ድሮፕ ያደርጋል። እሱ ለምንድነው ወደ ሌፍት ባክ ድሮፕ የሚያደርገው? ኮናር ላይመር የተባሉ ተጫዋች ወደፊት ገፍቶ ስለሚጫወት የሱን ቦታ ለመሸፈን ላይመር ወደ ሚድፊልድ ኢንቨርት ከማድረጉ ባሻገር አንዳንዴ የአጥቂ ፖዚሽኖችን የኬንን ቦታ ራሱ ሲይዝ ልትመለከቱ ትችላላችሁ። ታዲያ እነዚህ ኮንስታንት የሆኑ ፖዚሽናል ኢንተርሴፕሽኖች ምንድነው ትራክ ለማድረግ በጣም አዳጋች ናቸው። እዚህ በማያቋርጡ ሮቴሽኖች ምክንያት ሉዊስ ዲያዝ ጥግ ላይ ብቻውን ይቆማል። ማይክል ኦሊሴ ደግሞ ሀፍ ስፔሶችን የሚያጠቃበት ስፔሶች ይፈጠርለታል። ሃሪኬን በአንጻሩ ድሮፕ እያደረገ ይጫወታል ወይም ሊንክ አፕ ፕሌይ ያደርጋል። የማድሪድ 4-4-2 ቅርጽ እኮ ጋይስ ይሄን ነገር በማስቆም በጣም የተዋጣለት ነበር። ምክንያቱም ኬንና ናብሪ ኳስ እንዳይቀበሉ በተደጋጋሚ እነዚህ አማካኞች ሌናቸውን እየዘግባቸው ነበር ወይም ሻዶ ከቨር እያደረጓቸው ነበር። ነገር ግን አንድ በጣም ኮንስታንትሊ የሚረብሻቸው ነገር ነበር። በተለይ ደግሞ ኮንራድ ላይመር ሌፍት ባኩ ይሄ ተጫዋች ጋይስ ምንም አይነት ፊክስድ ፖዚሽን የለውም። ካስፈለገ ከዛ ከፉል ባክ ፖዚሽኑ እንዳልኳችሁ ኢንቨርት ያስፈልጋል። ካስፈለገው ደግሞ እነዚህ ሚድፊልድ ዞኖች ላይ ፍሎት ያደርጋል። በጣም ሲፈልግ ደግሞ ዋይድ ኤሪያዎች ወይም ወደ አድቫንስድ ኤሪያዎች አድቫንስ ያደርጋል ወይም ሮጦ ይሄድና ያጠቃል ማለት ነው። ታዲያ ሎስ ብላንኮቹ እሱን ትራክ ማድረግ የቁም ስቃይ ሆነባቸው። በዚህም ሳቢያ ይህ ተጫዋች የተለያዩ ቦታዎች ላይ ትራያንግል እየሰራ በተለይ ተጠቃሹ እዚህ ሌፍት ፖዚሽኑ ላይ ከዲያዝ እና ከፓቭሎቪች ጋር ኮምባይን እያደረገ ትራያንግል በመስራት ሪያል ማድሪዶችን ኦቨርሎድ ያደርጋል። ከዛም በአንድ ፓስ
ፕሮግረስ ማድረግ ይችላሉ ማለት ነው። ሶ ጎሎቹ እስካሁን ስናነሳ የነበረው ፕሬሲንግ እንዲሁም ሮቴሽኖች በብቃት ያሳዩናል። ተመልከቱ፣ የመጀመሪያ ጎል ኢሚዲየትሊ የሚጀምረው ከማድሪድ ፍሪኪክ ነው። ታዲያ ማድሪዶች እንደለመዱት በጠርዙ ለመውጣት ወደ ቪኒሺየስ ጁኒየር ይጫወታሉ። ይህን ደግሞ እንደምታውቁት ባየር ሙኒኮች የሚፈልጉት ነገር ነው። ልክ ቪኒሺየስ ጁኒየር ጋር ኳሷ እንደደረሰች ፉልባኩ ፕሬስ ያደርጓል፣ እሱ ላይም ኦሊሴ ይጨመርበታል። አሁን ቪኒ ጁኒየር ትራፕ ሆኗል። ምክንያቱም ወደ ማንም ማቀበል አይችልም፣ ፓሲንግ ሌኑ ተዘግቷል። በመጨረሻም ልጁ ሳይፈልግ በግዱ ይሳሳታል። ከዛም ያቺ የተሳሳት ኳስ ትገጫጭና ማን ያሸንፋታል? ኪሚህ ያሸንፈዋል። ከዚህ በኋላ ያለው ነገር እያንዳንዱ ፍሉር ነው። ኦሊሴና ናብሪ ኮኔክት ያደርጋሉ። ኳሷ ናብሪ ጋር ስትደርስ ናብሪ እንደምታውቁት የተጫዋቾች ማግኔት ነው። ብዙ የማድሪድ ተጫዋቾች እሱን ለማስጣል ይሰበሰባሉ። በዚህ አጋጣሚ ምን ይፈጠራል? ስፔስ ይከፈታል። እዛ ስፔስ ላይ ኬን ከሩዲገር ጋር አይሶሌትድ ይሆናል። ታዲያ አሁን ኬን ኳስ ትደርሳለች። የናብሪ ስራ እዚህ ጋር አያውቁም። ሰፋ አድርጋችሁ ካያችሁ ባየርኖች እዚህ ጋር ብዙ ተጫዋቾች አሏቸው። ናብሪ ታዲያ ከነሱ ጋር ኮኔክት ለማድረግ ዞሮ ከጀርባ ይሮጣል ማለት ነው። እንደዚህ መሮጡ ኋላ እዛች ጋር አይሶሌትድ የሆነውን የትሬንት አሌክሳንደር አርኖልድን ትኩረት ይስባል። ኳስ ልክ እሱ ጋር ሲገባ ትሬንት አሌክሳንደር አርኖልድ ለምታዩት ቦዲ ፖስቸሩ ወደ ናብሪ ነው አጀስተድ የሆነው። ታዲያ ይህን በአግባቡ ሲመለከት የነበረው ሉዊስ ዲያዝ ከሱ ጀርባ በጣም ብላይንድ ሳይድ የሆነ ግሩም ሩጫ ያደርጋል። ከዛም ናብሪ በሚገርም ፓስ እሱን ያገኛል። ከዛም ጎል። ጋይስ ሁለተኛውን ጎል በደንብ በነመለከቱ ባየርኖች ይህን ነገር አስቦበትና ስትራክቸሩ ወይም ፓተርኑ ኢንቴንሽናል እንደነበረ ያሳየናል። ገና ከጀምሩ ማለትም ከኪክኦፍ ማለት ነው ዳኛው ፊሽካ እንደነፋ ባየርኖች የሌላ አግሬሲቭሊ ፕሬስ ያደርጓቸዋል። ኳሷን ወደ ማን መልሳ ትወጣለች? ወደ ቪኒሺየስ ትወጣለች። ልክ እሱ ጋር ኳስ ደርስ ኢሚዲየትሊ ፕሬስ ያደርጉታል። አይሶሌትድ ነው፣ እንደ ቅድሙ ትራፕ ተደርጓል። ልክ ቪኒሺየስ ጁኒየር በሎ ቦል ኢንቨርት ላደረገው ካሬራስ አቀብሎ ፕሮግረስ ለማድረግ ሲጥር ተቀባዩን ስፓይነር እነዚህ ባየር ሙኒኮች የሌለ ፍን አድርጎ ኳሷን አንቆ ይቀበሉታል። ታዲያ በዚህ መልኩ ኳሷን ሃየር ዘ ፒች ያገኟታል። ኦሊሴ በደንብ ገፍቶ ሄዳል። ልክ ኦሊሴ ሲሄድ እንደ ቅድሙ እንደ ጂናብሪ የተጫዋቾች ማግኔት ነው። ተጫዋቾች ብዙ ሲስብ ማን አይሶሌትድ ይሆናል? እዛች ጋር ኬን ሃሪኬን ዞን 14 ላይ ብቻ በጣም አደገኛው ፒች ነው እንደምታውቁት የሜዳ ክልል ነው። ሶ ኦሊሴ ደግሞ ያው ድሪብል አድርጎ አንዳንድ ነገር አድርጎ ንጹህ ኳስ ነው የሰጠው ለኬን። ይሄ ታፒን ነው። ሶ ኬንም ከዛች አቅጣጫ ወይም ከዛች ዲስታንስ ግሩም ጎል ያስቆጥራል። ጨዋታውን ለመጠቅለል ያክል ሁለቱም የየራሳቸው ሞመንቶች ነበራቸው። ሁለቱም ጥሩ ቻንሶች ፈጥሯል። ግን ባየርኖች ተጫውቶ አይደለም የወጡት፣ ማድሪድንም ኮንትሮል አድርጎ ነው የወጡት። ማድሪድ ቤት በኩል መውጣት እንዳለባቸው እነሱ ነው ዲክቴት ሲያደርጉ የነበሩት። እንዳልኳችሁ በሁለቱም ጎል እንዳያችሁት ዋይድ ኤሪያዎች ላይ ትራፕ እያደረጓቸው ነበረ። ከዛም በኋላ ላይ በዛ ዴንጀረስ ፖዚሽኖች ላይ ይቀበሏቸዋል። ትራንዚሽናቸው ደግሞ እንዳያችሁት የማድሪድን የሚያስንቅ ነበር። ማድሪድ ስትራክቸር ነበራቸው፣ ነገር ግን ኮንትሮል አልነበራቸውም። ጫና ውስጥ ሲሆኑ ጌሙን በብቃት መቆጣጠር አልቻሉም። ለማንኛውም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ጨዋታውን እንዴት አያችሁት? የእናንተ በጨዋታው ሀሳብ ምንድን ነው? ሀሳባችሁን ኮመንት ሴክሽን ላይ ያስቀምጡልኝ። ይመቻችሁ።